የተሰበሰባችሁ ምዕመናን ክብርት የምትሆን የክርስቲያንን ሰንበት ቅዳሴ ስሙ። ሙሴንም እንደተጣሉት እንደ ዳታንና እንደ አቤሮን ከባልንጀራው ጋር ማንም እንደመጣላት ከዚያ አይኖር። ሔዋንም እንዳሳታት እባቡ ከወንድሙ ጋር ለመሸነጋገል ማንም ከዚያ አይኖር። ካህናት ብሩዓን የእግዚአብሔር ዓይኖች እናንተ ናችሁ። እርስ በርሳችሁ አንዱ ከአንዱ ጋር ተመልከቱ።
ከወገናችሁ ውስጥ በከንቱ መርምሩ። በመጸለይ ከእናንተ ጋር እንዳይቆምና እንዳይተባበር ሴሰኛም ቢሆን ሌባም ቢሆን ሐሰተኛም ቢሆን እንዲሁም ከመንግሥተ ሰማያት በአፋ የሚፈረድባቸው 5 ውሾች ናቸው። ኃጢአተኛውን ወንድማችሁ ገሥጹት፣ ለሞት የሚያበቃ በደል ቢኖርበት በግልጽ ግለጡት። የበደለውን ምከሩት፣ ያችን መንገድ ይተው ዘንድ ይቅር ቢልለት ወደ እግዚአብሔር የሚመለስ ዘንድ። የቤተ ክርስቲያን መብራት አገልጋዮችም የምትሆኑ ዲያቆናት ሆይ ተኩላ ከበግ ጋር፣ ጭላት ከርግብ ጋር፣ ክርዳድ ከስንዴ ጋር እንዳይኖር ከውስጧ ንቀሉ። እናንተ የውስጡን ያይደለ የአፋውን መርምሩ፣ የውስጡን ግን እግዚአብሔር ያውቃል። በእርሱ መብራትን የተቀመጣችሁ እሱ መብራትን ይመረምራል። በአፋ የተተከሉ ጆሮዎች አይደሉም፣ የውሳጣዊ ልብ ጆሮዎች ይከፈቱ። በአፋ የሚያበሩ ዓይኖች አይደሉም፣ የውሳጣዊ ልብ ዓይኖች ይገለጡ። ሐሳባችን አንድ ጊዜ ወደ ላይ እንደሚወጣ አንድ ጊዜ ወደ ታች እንደሚወርድ እንደ ባሕር አዟሪ አይሁን። ከምድር እስከ ሰማይ እንደሚደርስ እንደ እሳት ምሰሶ ይሁን እንጂ ሥራው ጽድቅ ነው እንደሆነ እንደ ወርቅ መጋረጃ ልቦናችን እርሱን በመፍራት የተዘጋጀ ይሁን። እጃችንን ወደ እርሱ እናንሳ፣ እንደ እሳት ሰይፍ ወደ ቀኝና ወደ ግራ እንዘርጋ። ይኸውም እንደተነገረ ሰይጣንን የሚያስፈራው ነው። እግራችንን ሁልጊዜ በመዓልትም በሌሊትም እንደማይናወጥ እንደ ብረት ጭንካር በቤተ ክርስቲያን የተተከለ ይሁን። ሁልጊዜ እንዲህ ባለ አነዋወር እግዚአብሔር ሲያይ እድራት ተመልከቱ። ሰውን ግን ክቡር ሲሆን አላወቀም። ልብ እንደሌለው እንደ እንስሳም ሆነ መሰላቸው። ሰውስ ንጉሥ ሲሆን አላወቀም። በፈቃዱ ራሱን አዋረደ፣ ባሪያም ሆነ፣ ጌቶች ያልሆኑትን ገዙት። ሰውስ ባለጸጋ ሲሆን አላወቀም። በፈቃዱ ራሱን ነዳይ ያደረገ፣ ሆዱን አስራበ፣ ነፍሱንም አስጠማ። አቤቱ አንተ ግን ለሰው ያደረግለት ቸርነት ምን ያህል ነው! ያደምቅበት ሰማይን እንደ ድንኳን ዘረጋ፣ ምድርን ለእግሩ መመላለሻ አሰፋ። ዝናብን በምግቡ ከከርሰ ደመና ታወርዳለህ። በመዓልቱ ደስ ይለው ዘንድ ፀሐይን አበራህ፣ የሌሊት ጨለማም እንዳይሸፍነው ጨረቃን አሳመርህለት። የጣቶችንም ሥራ ያውቅ ዘንድ የከዋክብትን ብርሃንን አበራህለት። ዕለታትንና ዓመታትን ዘመናትንና ወራትን ሰጠው ይገዛል ዘንድ። ልቡ ለደረቀች ለዛ ሰው ወዮለት። ሞትንና ሕይወትን አሳየው። ሕይወትን ቆሞትን ወደደ። እስከ ጊዜው ለጻድቃንና ለኃጥአን እንደተሠራ ለአንዲት ጊዜ ለሰዓት እንደሚሆን እንቅልፍ የሥጋ ሞት አይደለም። ቁጥር ፍጻሜ የሌለው ለዓለም ለዘላለም የሚሆን ሞት ነው እንጂ። ሰውስ የብርሃን ልብስ የለበሰ ሲሆን ሰውነቱን አራቆተ። የዳባ ልብስን ለበሰ ሰው እስከ ጌታ በታች ገዢ ሲሆን ካልታዘዘለት ዕፅ መርቆ በላ።